ክቡራትና ክቡራን ተመልካቾቻችን ሰላም ጤና ይስጥልን እንደምን ሰንበታችኋል? የማለዳ ኮከቦች ዝግጅት ክፍል 24 ተወዳዳሪዎችን ይዞ ዘና ፈታ ለማለት እንዲሁም የስድስተኛውን ዙር ፈተና ቀረጻ ለማካሄድ በምቹ የሰላም አውቶቡስ ተሳፍሮ ወደ ውቢቷ ሐዋሳ ከተማ አቅንቶ ነበር። ሐዋሳ ከተማ በተገኘንበትም ወቅት የክልሉ ከንቲባ ቢሮ፣ የባህልና ቱሪዝም ቢሮ፣ የሴንትራል ሐዋሳ ሆቴል እንዲሁም የከተማይቱ ነዋሪዎች ሞቅ ደመቅ ባለ ሁኔታ አቀባበል አድርገውልን ነበርና ስለተሰጠን ክብር ስለ እንክብካቤያችሁ በእጅጉ እናመሰግናለን ለማለት እንወዳለን። ከወራት በፊት ዝግጅታችንን ሀ ብለን ስንጀምር ከነበሩን 1050 ተወዳዳሪዎች መካከል ምርጥ 24 ተወዳዳሪዎች ብቻ ቀርተውናል። እነዚህ 24 ተወዳዳሪዎች ወደ ምርጥ 16 ውስጥ ለመግባት በመነባነብ ወይም ሞኖሎግ ፈተና እርስ በርሳቸው ይፎካከራሉ። ለዛሬው የኔ ቡድን አባላት በመነባነብ ወይም ሞኖሎግ የሚያደርጉትን ፍልሚያ የምንመለከት ይሆናል። በውቧ የሐዋሳ ከተማ በማራኪው ሴንትራል ሐዋሳ ሆቴል ከሚካሄደው ውድድራችን ጋር መልካም ቆይታን ተመኝተንላችኋል። ሰላሙን ሁሉ ያብዛላችሁ። የተወደዳችሁ ተመልካቾቻችን ሰላም ጤና ይስጥልን እንደምን ሰንብታችኋል? የማለዳ ኮከቦች የተሰኘው በተዋንያን የትወና አቅም ፍተሻ ላይ የሚያተኩረው ልዩ የመዝናኛ የውድድር ዝግጅታችን የዛሬው እነሆ ተጀምሯል። የኔ ቡድን አባላት 6 ናቸው። ከነዚህ 6 አባላት መካከል 2ቱ ውድድራቸው እዚህ ላይ ያበቃል። የቀሩት 4ቱ ወደ ቀጣዩ ዙር ይሻገራሉ ማለት ነው። አብረን ሆነን የምንከታተለው ይሆናል። አብራችሁን ቆዩ እንጋብዛለን። የመጨረሻው ነው ያንተ እንግዲህ መሆኑ ነው። እንዴት ናችሁ? እንዴት ሰነበታችሁ? ምን ይዛችሁ ልመጣችሁ? ለልጆቹ ለስራ የሚሆኗቸውን መነባነቦች እንፈተናቸው ተባብለን ስናወራ ሁሉም በየራሱ ፍላጎት እናንተ እንዳደረጋችሁት የየራሱን ምርጫ መረጠ። እኔ ደግሞ ምን አለ እቺን አጋጣሚ በመጠቀም ግጥሞቼንም ሰው ቢሰማ ቅሌቶቼንም ሰው ቢያዳምጥ የፍቅር ቅሌቴና የሐዘን ስሜቴ ማለት ይቻላል። የመጀመሪያው የኔም የቴዲም የጋራ ጓደኛችን የነበረው በጣም የምንወደው ጓደኛችን ብሬ ባደረበት ምክንያት ከዚህ ዓለም በሞት ተለይቷል። እውነት ለመናገር እሱ ሲሞት ብዙ ነገር ይሞታል። ለረጅም ጊዜ ጓደኛ የለኝም ከሱ በኋላ እስክል ድረስ በጣም የምወደው ጓደኛዬ ነው። በተቻለኝ አቅም የተወሰኑ ስንኞች ጽፌያለሁ ስሜቴን እንዲወጣልኝ ማለት ነው። ግን ሁሌም እንደምናገረው የብርሃኑ ጉዳይ ለኔ የእውነት አልቅሼ የማይወጣልኝ ሐዘን ነው። ታሞ በነበረ ጊዜ ሁላችንም ልናሳክመው ልናድነው ተረባርበናል። ቴዲም አለዚህ የቻልነውን ነገር ሞክረን ነበር። ግን እግዚአብሔር ያለው ሆነና ልናተርፈው አልቻልንም።
አስታውሳለሁ። አንድ ወር ገደማ ሆስፒታል ተኝቶ ብዙ ጥረት አድርገን ነበር እንዲድን ማለት ነው። ከዛ በኋላ ትንሽ መለስ ሲልለት ድኗል ብለን አሰብን። ነርሶቹም ያንን ነገሩንና አሁን ትንሽ ሻለ ስላለው ከሆስፒታል ይወጣሉ። ይዘነው ወጥን፣ ወደ ቤቱ ሄደ። ጥሩ ነበረ። ቤት ከሄደ በኋላ ግን በሚያስገርም ፍጥነት በሽታው ተባብሶ ጠበቀንና አንድ ቀን ተደወለልንና ሄድን ከቴዲ ጋር። ሌሎችም ጓደኞቻችን ነበሩት። ስናየው በጣም ነው የደነገጥነው። በሁለት ቀናት ልዩነት ውስጥ ሰው ከዚህ ወደዚህ ይለወጣል ብለን አልጠበቅንም። ኤኒዌይስ ይዘነው ሄድን። ሌላ ሆስፒታል ተሯሩጠን አልጋ የሚገኝበት ጋር ደረስነውና አስገብተነው ብዙን እዛ ያለውን ፕሮሰስ ጨርሰን ተያይዘን ሄድን። እኛና ማታ መጥቻ ያለው አልኩት። ብቻዬን ነው የምኖረው፣ ግን ስለፈራው ይዛለት ማታ እናቴ ቤት መሄድ ፈለኩና ሆስፒታል ሄጄ ሳወራው እጄን ያዘኝ። እጄን ይዞ በጽ ዛሬን አላድርም ይህን ቃል ሲነግረኝ አላመንኩም። ስለዚህ የእውነት ፈራውና ተነስቼ እናቴ ቤት አደርኩ። ስልኬን አጥፍቼ ተኛው። ጠዋት ላይ በቤተሰብ ስልክ ተደውሎ መሞቱ ተነገረን። ማለት አላድርም ብሎ ቃሉን አክብሮ ሞተ። እኔስ ለምንድን ነው በዛ ደረጃ የምወደው? ዓለም ሁሉ አርቲፊሻል ነው። ሁሉ ሰው ውሸት ነው የሚወዳችሁ፣ ሁሉ ሰው ውሸት ነው የሚስቅላችሁ፣ ሳቃችን የለበጣ ነው እላለሁ ሁልጊዜም ማለት ነው። ብርሃኑ ግን እንደዛ አይነት ሰው አልነበረም። ወንድሙ አለ እዚህ አብሮኝ ይሰራል። ለኔ ወንድሜ ነው። የምሩን የሚወድ ሰው ነው። በነፃ ነው የሚወደው እና በነፃ ስለሰጠኝ ፍቅር ማለት ነው። አንዳንዴ ሲከፋኝ ያውቃልና ና ይለኝና ቤተክርስቲያን ይዞኝ ይሄዳል። እያዘኝ ይሄዳል። እኔ ቁጭ እላለሁ፣ እሱ ለኔ ተንበርክኮ ይጸልያል። የእውነቱን ነው የሚወደኝ። ያንን መውደድ ተናግሬ ስለማልጨርስ በተወሰኑ ስንኞች ጽፌዋለሁ። ልጆቹ ጥሩ አድርገው እንደሚሰሩት ተስፋ አደርጋለሁ። ይሄ ታሪክ ለሴቶቹ ነው የሰጠው። ያው 6 ልጆች አሉ አንተ ግሩፕ ውስጥ፣ ወንዶች 3 ሴቶች 3። እነሱን ላይ 4ቱን ይዘ ወደ ቀጣዩ ዙር ታልፋለህ። 2ቱ እዚህኛው ዙር ላይ ትንታቸው የሚያበቃ ይመስለኛል። ሀዘናችን ነው። እስቲ ደግሞ ይበል ምን አልክ? እንዴት ነው የገለጽከው ይሄንን ስሜት የሚለውን ነገር አብረን ሼር የምናደርግ ይመስለኛል። ዝግጅቱ እስኪያልቅ ድረስ እዚህ ስሜት ውስጥ የምንቆይ ይመስለናል። እባክህ ልጆችን አቅርብል። ስለዚህ በቅድሚያ ማስቀድመው ክርስቲ ኃይሌን ይሆናል። ክርስቲ ኃይሌ ባለፈው ዙር ውድድራችን ላይ እንዲሁ ወድቃ የነበረች በሰርፕራይዝ ቤቷ ድረስ ሄደን ከቤተሰቦቿ ጋር አውርተን አስደንግጠናት ወደ ውድድሩ የመለስናት ናት። ክርስቲ ዛሬ የተሻለ ነገር እንደምታሳየን ተስፋ አደርጋለሁ። ለክርስቲ መድረኩን ለቃለሁ። እኔ ባለፈው ወድቄ ነበርና በሰርፕራይዝ ነው የተመለስኩት። የፍጹም ልጅ ነኝ። በሰርፕራይዝ ነው የመለሰኝና የሰርፕራይዝ ሁለት በቃ በጣም ማመን አቅቶኝ በጣም ደስ ብሎኝ አልቅሼ ምናምን ነው በቃ ደስታዬ መቆጣጠር አቅቶኝ ነበረ። ወደ ቀጣዩ ዙር እንድታልፊ ቦጋዝ ፊልም ፕሮዳክሽን ወስኗል። ወደ ቀጣዩ እንዴት እናመጣችሁ ያላቅም እውነት እኔ እንደዚህ ሆናለሁ እያስብ ያላቅም በቃ ረስቻለሁ ብዬ ነበር እና ዛሬ በጣም እንዳዲስ ነው የተሰማኝ። በጣም የተለማመድን ነበር ከሱ ጋር ብዙ ሰርተናል። በጣም ብዙ ለፍቷል ከኛ ጋር። አንዳንድ ቦታ እጅሽን የምታረጊበት የሚጨንቅሽ እያሰብሽው ስለሆነ አታስቢ ምንም ነገር ነው። ብዙ ጊዜ
ጀማሪ አክተር መድረክ ላይ ሲቆም እጁ የት ጋር እንደሚያደርገው ጠፋበት። እሱን ፓርት ብቻ አሹ ስሜትሽ ጥሩ እዛው ስሜት እስቲ ጨፍነሽ ልትዩ እኮ በጣም ያምራል። ጨፍኑና ሞክሩት የምታወሩትን ጉዳይ ማለት ነው። ዝም ብለህ ማንም እንደሌለ እያሰብክ ብታወራ ይመጣል ስሜት። እሱን ስሜት ነው። እሷም ጋር በጣም ጠንካራ ነገር አላት። በተለይ የገጸ ባህሪውን ስሜት ጥልቅ ብሎ መረዳትና በተረዳችው ልክ ደግሞ ተመስጦስ ገብታ ኮንሰንትሬት አድርጋ መስራት ላይ በጣም አሪፍ አቅም አላትና እሱን ነገር ዛሬ መድረክ ላይ ታሳየናለች ብዬ አስባለሁ። ምክንያቱም የሀዘን ስሜት ስለሆነና ደግሞ የግል ታሪክም ስለሆነ ያንን ነገር በጥልቀት ገብታ ታሳይልኛለች ብዬ ተስፋ አረጋለሁ። መልካም መኝላታለሁ። አሪፍ ሰርተን እናኮራዋለን ብዬ አስባለሁ። በሞት ዳርቻ በቆምክበት አፍታ የቦዘዙ አይኖችን ያየውለት ማታ ገላህ እየራደ ልብህ እየመታ ነፍስ እያተጨንቃ በስጋት ተሞልታ ነበር ያልከኝ ወንድም ይህን ጎዶሎ ቀን ይህን የቀን ፍርጃ አስፈሪው ለሊት ማለፌንም እንጃ ነበር ያልከኝ። አይኔ ከአይኔ ተተክሎ እጄን ጨብጦ እስትንፋስ ሳስቶ ፈገግታ ተድጦ በድካም ተውጦ እርግጥ ነው በሞት ክንዶች ፈራሽ ገላ ተንዶ ላይ ጠገም ፈርሶ አፈር ሆኖ በኖ አመድ ቢያልሶ በከፈን ታጅሎ ባፈር ተረስርሶ ከመቃብር በታች ከመሬት ስር ውሏል። ግን እኮ ወንድምዬ በእኔ ልብ ሕያው ነህ አልሞትክም። አይሽሬ ትዝታ በልቤ ግድግዳ ላይ ፋቅ ተጽፎ የትዝታ ናዳ ቀናቶቼን አልፎ ለዚህ ዓለም ተርፎ ፍቅሬ እየታደሰ ዳግም እየተታለ ለሊቶቼን እያደረ ቀን አብሮኝ እየዋለ ሞትኩ ነው የምትለኝ ወንድምዬ? ናፍቆት ታቅፎኝ ትዝታ አብሮኝ ቆሞ በነፃ የሰጠኝ ፍቅር በልቤ ተሰይሞ ሳቀ በውስጤ ታትሞ በህሊና የተሹሞ ምክር ከሕያው ቃል ቀድሞ በጆሮዬ ተሸልሞ ትዝታ ቅርስ ሆኖ በልቤ ማህደር ቤትክን እየሰራ በጽንፍ የለሽ ፍቅር ጨለማዬን ገፎ ብርሃን እየዘራ ሞትኩ ነው የምትለኝ ወንድምዬ? አልሞትክም እኮ። ሞትን ምን አስፈራ? አልሞትክም። ምንድነው የሚሰማሽ? እንዳልሰራሹ ተሰማሽ? በቁጭት ስሜት እንደሰራ ውድ ተመልካቾቻችን የፌስቡክ አድራሻችንን ላይክ በማድረግ የዝግጅታችን ቤተሰብ እንድትሆኑና አስተያየቶቻችሁን እንድታደርሱን እንጋብዛለን። ቁጭትማ እኮ የሆነ ነገር ሳናረቀርተን ይሄ ግን ሰው ሞቶ አካሉ ሄዶ ግን ልባችን ውስጥ ያልሞተ ቀናችንን ህይወታችንን መንፈሳችንን የቀማን ቃል እኮ ነው እዚህ ውስጥ ያለው። ሞትኩ ነው ወይ የምትለኝ ነው እዚህ ውስጥ ያለው ስሜት። ቃሉ እኮ አይደለም ስሜት እኮ ነው ክርስቲያን። መሞቱን ማመን አለመቻል የዛኑ ያህል ደግሞ ሰዎች በስጋቸው ቢለዩንም ከኖሩ እኩል ከኛ ከስትንፋሳችን እኩል ምን ያህልኛ ውስጥ እንደሚኖሩ ሀዘን የለውም ይሄ ጉዳይ። ስሜቱ ትንሽ ካራክተሩን በደንብ ዲፕ
ካራክተሯን ዲፕ ያን የምትወደውን ጓደኛዋን ያጣች ካራክተር ዲፕ መሰራት ይቀር። ድምጽሽ ደስ ይላል። ይሄ የማሳዘን ቶኑ በጣም ቆንጆ ነው። እኔ ሳዳምጥሽ ማለት ነው። ግን እንደ ተዋናይ ደግሞ እንዴት አድርጌ ነው ይሄን ማቀርበው የሚለው ዝግጁነት ባለመኖሩ ምክንያት ኖርማሊ እንደ ስነ ግጥሙ ነው ያቀረብሽ። ተራራራራ እንዲሆኜ እንደዚህ እንዲሆኜ እነኚህን አሁን ደግሞ ልክ ላይፍ የእውነት ተፈጥሯዊ ስናደርገው ደግሞ ልክ አጠገብሽ እንዳልሞተ ማውራት ቢሆን ጥሩ ነበር የሚል እምነት ነው ያለኝ። አንቺ ጋር ያለው ነገር ጥልቀት የመጉደል እንጂ ይሄን ያህል እንደነሱ በጣም ርቄ አይደለም ያለውት። ጥልቀት በደንብ ጠልቆ ነገሩን መረዳት ወይም ደግሞ ማውጣት ጠልቆ ማውጣት ማለት ነገሩን መግለጽ ላይ ችግር አለ። ሞቲቭ ወይም ደግሞ ለእያንዳንዱ ድርጊቶችሽ የሚያነሳሳሽ ያንን ነገር ለማለት የሚያነሳሳ ጉዳይ ማለት ወደ ራስሽ እነዚህ ነገሮች ማዳመጥ ስትሽና ሞቲቭ ስትሰጫቸው በጣም የበለጠ ስሜቱን ኤክስፕሎይት በደንብ እንዲወጣ እና እንዲገለጽ ማድረግ ይቻላል። ለኔ መልካም ነው፣ መካከለኛ ነው። እሺ ቀጥለን የምንመለከታት የጎንደር ከተማ ተወዳዳሪያችን ናት። አሁን እንኳን ወደ አዲስ አበባ ጠቅልላ ገብታለች። ከዚህ ቀደም የራሷን ታሪክ መድረክ ላይ ሆና አባቴ ይቅር በለኝ ስትል ብዙዎቻችንን አስለቅሳን እንደነበረ ይታወሳል። ዛሬ ደግሞ እንደ እድል ሆኖ ሌላ የሀዘን ትዕይንት ነው የገጠማት። ያንን ደግሞ እንዴት አድርጋ ታቀርባለች የሚለውን አብረን ሆነን የምንከታተለው ይሆናል። ቤተልሔም ኢሳያስን ወደ መድረኩ ጋብዛለሁ። አሁን የተሰጠን ሲቹዌሽን ፍጹም የጻፈው ግጥም አለ እና በጣም ነው የሚከብደው። እውነት ለመናገር እስካሁን ድረስ ውድድር ስገባ ማለት ብዙ ጊዜ ይጨነቃለሁ ምናምን፣ ግን እንደዚህኛው ተጨንቄ አላውቅም። ምክንያቱም በሞኖሎግ መልክ የሚሰራ ነው። እኔ ሞኖሎግ ሰርቼ አላውቅምና በተለያየ አጋጣሚ እዚሁ መድረክ ላይ ያለቀሰች ስሜቷን ስትገልጽ አይተናታል። ይሄም ይከብዳታል ብዬ አላስብም፣ ግን በልምምድ ወቅት በፍጹም ሊመጣላት አልቻለም ነበር። መድረክ ላይ እንግዲህ ያ ስሜቷ ጥሩ ነገሯ አቅሟ ተገልጾ አሪፍ ነገር ታሳየናለች ብዬ ተስፋ አደርጋለሁ። መቤቴ ትከተለኝ እንግዲህ ጥሩ አድርጌ እሰራለሁ ብዬ አስባለሁ። አታልቅሱ ስል እንባችሁ ሳይመጣ አታልቅሱ ማለት ነው እንጂ ቆማችሁ አነብሉ ማለት አይደለም። ስሜትሽ እስከ ገፋሽ ድረስ ካስለቀሰሽ አልቅሽ። እሺ በሞት ዳርቻ በቆምክበት የቦዘዝ አይኖችን ያየው ይለት ነው። ገላህ እየራደ እየመታ ነፍስያ ተጨንቃ በስጋት ተሞልታ ነበር ያልከኝ ወንድሜ። ይሁን ጎዶሎ ቀን የሚያቀም ፍርቻ አስፈሪው ሌሊት ማለፌን እንጃ ነበር ያልከው። አይነ ከአይኔ ተተክሎ እጄን ጨብጦ እስትንፋስ ፈገግታ ተድጦ በድካም ተውጦ እርግጥ ነው በሞት ክንዶሽ ፈራሽ ገላ ተንዶ ላይጠገም ፈርሶ አፈር ሆኖ በኖ ምርት ቢያርስ በከፈንታችን ለው ባፍር ተረስርስ ከመቃብር በታች ከመሬት ስር ውሏል። ግን እኮ ወንድምዬ በኔ ልብ ያውን አልሞትክም። አይሽሬ ትዝታ በልቤ ግድግዳ ላይ ፋቅ ተጽፎ የናፍቆት ናዳ ቀናትን
ተሻግሮ ለዚህ ዓለም ተርፎ ሞትኩ ነው የምትለኝ ወንድሜ? ናፍቆት ታቀፈኝ፣ ትዝታ አብሮኝ ቆሞ በነፃ የሰጠኝ ፍቅር በልቤ ተሰይሞ ሳክቦ ውስጥ የታተመ በህሊናዬ ተሾመ ምክር ከሕያው ቃል ቀድሞ በጆሮዬ ተሸለመ ጸሎት በመንገድ የሉ ከማጀቴ ታድሞ ፍቅር ቅርጾ ነው በልቤ ማድረስ ቤቱን እየሰራክ ስንት የለሽ ፍቅር ጨለማዬን ገፈ ብርሃን እየዘራ ሞትኩ ነው የምትለኝ? ሞትክ ሞትም ምን አስፈራ? ግጥም ታላበነ ይለናልሽ አንቺ አንዲት እንባ ዘለላ ብርቅሽ ሆና ብታዩስ ለቅሶ ሆንሽ ደም እንባም ቢካለሽ መተው ነው። ይሄን የመሰለ ስክሪፕት እያንዳንዱ ቃል እኮ ፔን ነው። እያንዳንዱ ቃል እኮ ህይወት ነው። እያንዳንዱ ቃል እኮ የተኖረ እውነት ነው። ለምንድን ነው ስለ ደቂቃ ማሰብ የተሳነሽ? ማሰብ ለደቂቃ ማሰብ በጣም ጥቂት ደቂቃ ደግሞ የሚፈልገው አንቺን አሁንም አንቺ ላይ ያለው አጠቃላይ የመረዳት ፕሮብሌም ነው። አላስፈላጊ በሆነ ሁኔታ መደብደብ በቃ መቀጥቀጥ ይሄ የመረዳት ችግር ነው እና ቋንቋዎቹ ራሳቸው ተናጋሪ ስለሆኑ ቋንቋዎቹ ራሳቸው እንዲያጫውቱ ስለሚሆኑ ረጅም ሰዓት እስኪ ደክመን ድረስ ቆመሽ ከማለት በቃ ማውራት አጠገብሽ ነው ያለው በቃ እኔ እሷ ላይ ያለው ያየሁት ፕሮብሌም ስሜቱን ገብቷታል፣ ግን ምንድነው አንቲሲፔሽን ያለባት ይመስለኛል። ቀድሞ ለማልቀስ መጣር ማለት ነው። የማያስለቅሰውን ቀድሞ ለማልቀስ መጣር በዛ ነገር ውስጥ ትንሽ ከራሷ ጋር የተጋጨች ይመስለኛል። ለምን በደንብ ወይ ፍንቅል አድርጎ ማያወጣት ወይም በቃ በትክክል ያልተናበቡ አካሄዶች እንዲሆኑ ማለት ነው። ከቀድሞ ግን የተሻለ ፐርፎርማንስ ይመስለኛል ማለት መረዳቷም የተሻለ መረዳት አላት ብዬ አስባለሁ። እንግዲህ ከመጨረሻውን እናያለን። እግዚአብሔር ይሁንሽ። የመጨረሻዋ ተወዳዳሪያችን እስካሁን በኮሜዲ ስራዎች ነው የምናውቃት የነበረው። ለዛሬ ደግሞ ሲፈርድባት አዘን ላይ ደርሳለች። ስለዚህ ይህችን አሳዛኝ ገጸ ባህሪ ወይንም ደግሞ በጓደኛዋ በወንድሟ ሞት የተሰማትን ሀዘን የምትገልጸውን ገጸ ባህሪ እንዴት አርጋ ታቀርባለች የሚለው አብረን ሆነን የምንከታተለው ይሆናል። ትንቢተ ዮናስ በልምምድ ወቅት የገዛ ታሪኳን ማስታወሳ ጓደኛዋን ፒክቸር አድርጋ ስታለቅስ ነበረ ልምምድ ላይ። ያንን ስሜት አሁንም እዚህ ጋር የምታሳየን ከሆነ ምናልባት ለተመልካቾችም ለዳኞችም ያቺ ዳኞቹ የሚያውቋት ኮሜዲያኗ ትንቢተ በተለየ ቅርጽ መምጣት ትችላለች ብዬ አስባለሁ። ነገር ግን ያንን ለማምጣት የእውነትም ስሜት ላይ መስራት አለባት። ብዙ ለፍተናል እሱ ላይ። እሱን ካቀረበችው አሪፍ ነገር እናያለን። ክሬት አድርጉ፣ ፈጠራ አክሉበትም የራሳችሁን የሆነ ነገር ነው። ኢሞሽኑ ስለሌለ ማለት ነው ውስጥሽ ስሜት ውስጥ ሆነሽ ስላልሆነ ፒክቸር እያደረግሽ ስላልሆነ የምትወጁ ሰው መቃብር ላይ መሆንሽን እያመንሽ ስላልሆነ ባዶ ይሆናል። ከዛ አንድ ግጥም አንባቢ ጋዜጠኛ ቆሞ ግጥም እንደሚያነብ ነው። በሞት ዳርቻ በቆምኩበት አፍታ የቦዘዙ አይኖችን ያየሁለት ማታ ገላ እየራደ ልቤ እየመታ ነፍስያ ተጨንቃ
በስጋት ተሞልታ ምን ነበር ያልከኝ ወንድሜ? ይህን ጎደሎ ቀን ይህን የቀን ብርቻ አስፈሪውን ሌሊት ማለፌንም እንጃ ነበር ያልከው። አይኔ ከአይኔ ተተክሎ እጄን ጨብጦ እስትንፋስ ተሳስቶ ፈገግታ ታጅጦ በድካም ተወጦ እርግጥ ነው ወንድምዬ በሞት ክንዶች ፈራሽ ገላት ተነዱ ላይ ጠገም ፈርሶ አፈር ሆኖ በኖ አመር ትቢያ ልሶ በከፈን ታጅሎ በአፈር ተረስሮ ከመቃብር በታች ከመሬት ስር ውሏል። ግን እኮ ወንድምዬ በእኔ ልብ ሕያው አልሞትክም። በልቤ ግድግዳ ላይ ፋክ ተጽፎ የናፍቆት ናዳ ለዝም ታላቁ ተርፎ ፍቅር እየታደሰ ዳግም እየተባለ ቤቶችን እያደረቃን አብረን ይዋለ ሞትኩኝ የምትለው ወንድምዬ ፍቅር ታቅፎኝ ደስታ አብረን ቆሞ በነፃ የሰጠኝ ፍቅር ከልቤ ተሰይሞ ሳቅ በውስጤ ታትሞ ከልቤ ተሽሞ ምክርህ ከያህል ቀድሞ ወጆ ተሸልሞ ጸሎት ከመንገዴ ለቆማስቴ ታድሞ ትዝታ ቅርሶ ነው በልቤ ማደር ቤትን እየሰራ በጽንፍ የለሽ ፍቅር ጨለማኝ ገፈ ብርሃን እየዘራ ሞትኩ ነው የምትለው ወንድምዬ አልሞትኩም እኮ ሞትን ምን አስፈራ ምን አስፈራ ሌሎቹ ላይ ያለውም ኮሜንት አንቺ ላይ ያለ ዲፓ ለመግባት በራስሽ ግን ጥሩ ከለር ያለው ነገር እንደራስሽ ሁሌ አንቺ ዳኝነት ወደ አንቺ ይመጣል። ይሄ ነገር አድሎም እየመሰለ መጥቷል እኛ ጋር ላንቺ የማዳላት ነገር እንዳለ ሆኖም ግን በቃ ብሎኪንግ አለው ሰውነትሽ ሀዘንሽን እብደትሽን ምናምን ልታሳይን አልቻልሽም። ፍን ብሏል። ውጪ ብዬሻለሁ ከዚህ ነገር ብዙ ጊዜ ፍን ብሏል። አሁን ማዘን በቃ ይሄ ነው ያንቺ ሀዘን። ግን አክቲንግ ውስጥ ደግሞ ከሆነ ሁሌ ያንቺን ሀዘን መስራት አንችልም። ሌላ እብደት ሌላ ሀዘን ሌላ ዲፕ የሆነ ምናልባት ተረድተሽ ይሆናል የሰውነትሽ ብሎኪንግ ይሆናል አላሰራ ያለሽ ገና ነው ይቀራል። በጎ ጎኑ ኢንተርናላይዝ ወደ ውስጥ የሆነ ኢንተርናላይዝ ያደረግሽው ስሜት ይታየኛል። እኔ አሁን ደግሞ በሌላ በኩል ዲያሎግም ምናምንም ጋር ያለሽ ትግል ዲያሎጎቹ በስርዓት ማለት በሚፈለገው ልክ መተው ግጥም አለ ማለታቸው ደግሞ ከሌሎቹ አነስ ያለ ስሜት አለው። እስቲ እኔ እንጃ እንግዲህ በቃ አሁን ክሬት ያደረግሻቸው ነገሮች ጥሩ ሆነው ሳለ አንቺ እነኛን አጣጥሞ ቃላቶቹን ከስሜት ጋር አዋህዶ የመስራቱ ነገር ነው ያልሰራሽው። ተፈጥሯዊ ለማድረግ የሞከርሽው ቢያርግ ጥሩ ነበረ። አክት ለማድረግ ስትሞክሪ ግጥሙ ሲጠፋሽ፣ ግጥሙን ለማስተካከል ስትሞክሪ ልትጫወች ያሰብሽው ነገር ሲጠፋሽ፣ እንዲህ አይነት ውዝግብ ውስጥ ነው የነበርሽው። እናመሰግናለን ትንቢት። ተመልካቾቻችን ዝግጅታችንን በተመለከተ በ8196 በአጭር የጽሑፍ መልእክት አስተያየቶቻችሁን ልታደርሱን ትችላላችሁ። ወደ ወንዶቹ ስንሄድ ወንዶቹ ደግሞ ሁላችንም የፍቅር ታሪኮች አሉ። ቅድም ቅሌት ስለው ለማጋነን ነው እንጂ የፍቅር ታሪክ ብንለው ጥሩ ነው እና በአንድ ወቅት ወዳት የነበረች ልጅ በጫማ ጥፊ ብላኝ ስትሄድ የጻፍኩት ለተወሰኑ ጊዜያት አብረን ከቆየን በኋላ ድንገት መጣችና በቀኝ ልሂድ ስትል ጊዜ ቃል በቃል እንዲህ ነው ያለችው፣ እግዚአብሔር ይስጥልኝ ብዬ ተለያየን። ካፌ ላይ ተቀምጠን ምንም ያወራ ነው የተለየ ነገር የለም። በእውነት ኦኬ እሺ ተባለና ሄደች። አሁን 10 አመት ምናምን አልፎታል። ግን ግጥሙ የተጻፈው ያኔ ነው። የዛሬ ዘመን ታሪክ አይደለም፣ የዛ ዘመን ታሪክ ነው። ሙሉ ለሙሉ ግጥሙ ውስጥ የሚነገረው ነገር እሷን ብቻ የሚመለከት ባይሆንም
በሷ መነሻ ስለተጻፈ ነው እንግዲህ የፍቅር ታሪካችን ነው ብለን የምናስበው። እሱን ደግሞ ወንዶቹ ይጫወታሉ። ከሄደች በኋላ ብዙ ጊዜያት ቆይቼ የጻፍኩት ግጥም ነው። ሂጂ ግድ የለም ይመችሽ፣ ግን የሆነ ቀን ስትመጪ አለኝ ካለውበት ቆሜ ጠብቅሻለሁ ነው የሚሉት ልጆቹ። እኔ አላልኩ። በየዙሩ ሲያስገርመን ሲያስደምመን ደርሷል። ፊሊሞን ተስፋዬ ስሜት በጣም ጥሩ ነው። ስሜት ጥሩ ነው፣ ግን እንትን አድርገው ምንድነው ተንቀሳቀስበት። አንድ ቦታ የቆመ ነገር አታድርግ። አሁን እዚህ ጋር ጨረስክ አይደል? ይታያል። ህይወት በእድሜ ጅረት አይወስድም፣ ይወስዳል። ስትፈልግ መልሰህ ተቀመጥ እንጂ አንድ ቦታ ላይ ማለት ነው ረጅም ሰዓት ስትቀመጥበት መሰልች እንዳለ። ፊሊሞን በጣም የሚገርመው ጥንካሬው ስሜት ውስጥ መግባት በጣም ይችላል። ካራክተሩን መተወን ስለሚችል ብቻ አይደለም የሚተውነው፣ ስሜት ውስጥ ልቅ ብሎ ገብቶ የገጸ ባህሪውን ስሜት ለማሳየት ለመግለጽ የሚሞክርበት ጥግ በጣም ነው የሚገርመኝ። ነገር ግን አንዳንዴ በጣም ስሜት ውስጥ ከመግባቱ የተነሳ ልኬቱን እንዳያጣው ፈራለኝ። አሁን እንግዲህ ገጸ ባህሪውን ሲያቀርብ መድረክ ላይ በጣም ስሜት ውስጥ ገብቶ ልኬታቶ ለዛ እንዳያጣ ሰጋለኝና እሱን ኮንትሮል ማድረግ ከቻለ በጣም ጥሩ ነገር ያሳየናል ብዬ ተስፋ አረጋለሁ። ከንጋቱ ስርዓት ጋር ከወፎቹ ዝማሬ ከጀንበር መውጣት ጋር ትመጪ እንደው ብዬ ጠብቅሻለሁ። ወው ሲቀድ ነቅቼ አካሌን መንፈሴን ልቤን ካንቺ አጥርቼ ሕይወት በእድሜ ጅረት የፊትዮሽ ቢነጉድ በዘመናት ቀመር ዛሬ ነገም ቢወልድ ምን ጊዜው ቢረዝምም ጠብቅሻለሁ። ዛሬ ባፍላው ዘመን ሳይረጉፍ ውበትሽ ፍቅሬን ባይቀበል ባይፈልገኝ ልብሽ መች ተስፋ ቆርጣለሁ። እስከ እድሜሽ መጥለቂያ ጠብቅሻለሁ። ዛሬ እንኳን ባትመጪ ነገ ከነገ ወዲያ እድሜሽ ጣራ ነክቶ ወዘናሽ ደብዝዞ ገርጥቶ ጉልበትሽ ደክሞ ሞቶ እርጅና ቢጫንሽ ውበትሽ ረግፎ ልብሽ አይታሰር አይቀመጥ አርፎ ጊዜ ተቀምሮ ምንም ጊዜው ቢመሽ መምጣትን አትፍሪ የእድሜን ጉልበት ሽረሽ ያን ጊዜ ስትመጪ ዳሻን ቦርቀን ፍቅርን ባንሰራ
ከሰዓት ዳር ቁጭ ብለን ትዝታ እናውራ። እና ውዴ ነገ ከነገ ወዲያ ባለሽበት ሆነሽ ፍቅሬን ብትሺ እቀበልሻለሁ። መምጣትን አትፍሪ። ደጃፌን አንኳኩ። ካልሞትኩኝ ከፍታለሁ። እመኚኝ፣ ካልሞትኩኝ ከፍታለሁ። እመኚኝ፣ ካልሞትኩኝ ከፍታለሁ። እኔ ቆንጆ ነው። ከዛ ደግሞ በደንብ ዲፍረንት ነገሮችን ለማሳየት ነው። አንተ አራስክ ማአት ነው እኮ እያለ ያለው ነገር ተስፋ ነው እኮ። ጨለማ ውስጥ የተስፋው ጽንፍ የሚያስደነግጥ በስተርጅናችን እንገናኝና ሰዓት ዳር ቁጭ ብለን እንኳን ትዝታችንን እናወራ የሚል ትልቅ ተስፋ እዚህ ላይ ምን ይጮሃል? ይነገራል እንጂ የምርህን ጨንቆ ያ ጭንቀት ሰውነት ውስጥ ደም ዘርቶ ምንም እንዲዘዋወር አልፈቀድክለትም። የተጫንካቸው ትንሽ ቦታዎች አሉ። ይሄን ስል ግን ቆንጆ ፊልሞን ያምናቀው ፊልሞን አሁንም ወርዶብኛል እያልኩ አይደለም። እነዚህ በኢሞሽን በአንተ ቲንኪንግ የምትጫናቸው ነገሮች እባክህ ትንሽ አስተካክላቸው። ከዚህ በፊት ከሰራሃቸው ስራዎች አንጻር እኔ ይሄኛው ትንሽ ወረድ ብሎብኛል። ለምን የወረደበት ምክንያት መጫወት አንተ መጫወት የፈለከውን እንጂ ገጸ ባህሪው የሚፈልገውን ትክክለኛ ነገር ተጫውታል ብዬ አላምንም። ግን የመረዳት መጠን ግጥሙን የተረዳህበት መጠን ገጸ ባህሪውን የተረዳህበት መጠን በቃ ግብት ብሎሃል። ያወራው ወሬ አለ ግን ልኬቱ የለም። የሚጮህበት ልኬት፣ የምትናገርበት ልኬት፣ የሚሰማ ሀዘንህ የሚገለጽበት ልኬት የልኬት ግን ችግር አለው። እኔ በፊሊሞን አቅም ላይ ምንም አይነት ጥያቄ የለኝም። ነገር ግን ገና ስትጀምረው ትራጂክ አድርገህ ስለጀመርከው ከዛ ውስጥ ልትወጣ ፈቃደኛ አልሆንክም። ከዛ ውስጥ ብትወጣ ኖሮ በጣም ጥሩ አድርገህ ተጫውተው ነበር፣ አንተ አቅም ስላለ ማለት ነው። ሞታ የምታለቅስ እስኪመስል ድረስ አዘንክ። በጣም ተስፋ የለውም። ተስፋ አለው እኮ ወደፊት። በሩን ከፍቶ ይጠብቃል። በሩን ከፍቶ የሚጠብቅ ሰው እንደ ሞተች ሰው ማልቀስ የለበትም። ይሄ የመረዳት መጠን ነው። አሁን ተፈጥሯዊ ነገር በደንብ ብትቀጥ ሰራለህ ብዬ ነበር ኤክስፔክት ያርኩት እዚህ ላይ እኔ እንዳሰብኩት አይደለም። ምክንያቱም በአቅም ይሄንን ትራጂክ አድርገህ ሰርተዋል አንተ። ግን እንዲህ አይደለም። የዚህ የሞኖሎጉ ሴንሱ እንደዛ አይደለም ስሜቱ። እናመሰግናለን። አሁን ደግሞ የምንመለከተው ግዳይ መኮንንን ይሆናል። ግዳይ መኮንን በጣም በሚገርም ሁኔታ ይሄንን የፍቅር ታሪክ ሲሰጠው የራሴ ታሪክ ነው ብሏል። ስለዚህ ያንን የራሱን ታሪክ እንዴት አድርጎ እንደሚያመጣው ባላውቅም የሄደችበት ልጅ አለች። እሷ እንደምትመጣ ተስፋ አደርጋለሁ። ለማንኛውም ግዳይ መኮንንን እንመለከታለን። አሁን የተሰጠኝ ሲቹዌሽን ትንሽ ከኔ ጋር የታሪክ መመሳሰል አለው። ስለዚህ ትንሽ ቀለል ይለኛል ብዬ አስባለሁ። ግን ቆንጆ ነው ማለት የኛን አቅም የሚፈትሽና አሪፍ ነገር አለው ብዬ አስባለሁ። ይሄ ልጅ 5 ዓመት የጠበቀው አይደል? ስለዚህ ሁሌ የምታስባትን ሴት ፒክቸር ማድረግ እኮ ነው። ኢማጂኔሽን ጫወታ ነው። እሷን እስቲ ታካት ሰብስቲቲዩት እሷን ስትተካት ይመጣል ስሜቱ። እዛ ስሜት ውስጥ ለመግባት ነው። ስሜት ላይ ከመስራት ይልቅ ውጫዊውን የትወና መንገድ የተከተለ ልጅ ነውና በተደጋጋሚ እኔም ኮሜንት ሳደርገው ነበር። አሁንም እኔ ቡድን ውስጥ በልምምድ ወቅት የታዘብኩት ያንን ነው። ያንን ነገር ስሜት ውስጥ ገብቶ መስራት ከቻለ ጥሩ ነገር ያሳየናል ብዬ አስባለሁ። ያለዛ ደግሞ ሁልጊዜ እንደሚሰራው በውጫዊ አክቲንግ ወይም ደግሞ በውጫዊ ትወና
ስሜት ውስጥ ሳይገባ የሚሰራው ከሆነ ግን ሊወርቅ ይችላል ብዬ ሰጋለኝ። ስለዚህ መልካሙን እመኝለታለሁ። ቆንጆ ነገር ጠብቁላል። ከንጋት ብስራት ጋር ከወፎቹ ዝማሬ ከጀንበር መውጣት ጋር ትመጭ እንደው ጠብቅሻለሁ። ጎህ ሲቀድ ነቅቼ አካሌን መንፈሴን ልቤን ላንቺ አጥርቼ ሕይወት በእድሜ ጅረት የፊትዮሽ ቢነጉድ በዘመናት ቀመር ዛሬ ነገም ቢወልድ ጀንበር ብዘቀዝቅ ምንም ጊዜው ቢረፍድ መምጣትሽ አይቀርም አውቃለሁ። አለሁበት ቆሜ ጠብቅሻለሁ። ዛሬ ባፍላ ዘመን ውበትሽ ሳይረግፍ ፍቅሬን ባይቀበል ባይፈልገኝ ልብሽ መች ተስፋ ቆርጣለሁ። እስከ እድሜሽ መጥለቂያ እጠብቅሻለሁ። ዛሬ እንኳን ባትመጪ ነገ ከነገ ወዲያ እድሜሽ ጣራ ነክቶ ውበትሽ ደብዞ ገርጥቶ ጉልበትሽ ደክሞ ሞቶ ሳቅሽ ከስሞ ጠፍቶ እርጅና ቢጫንሽ ውበትሽ ረግፎ ልብሽ ግን አይታሰር አይቀመጥ አርፎ። ዘመን ተቀምሮ ምንም ጊዜው ቢመሽ መምጣትን አትፍሪ መምጣትን አትፍሪ። የእድሜን ጉልበት ሽረሽ ያን ጊዜ ስመጪ እንዳሻን ቦርቀን ፍቅርን ባንሳ ሳደር ቁጭ ብለን ትዝታንና እና ሙዴ ነገ ከነገ ወዲያ በሽበት ታጅበሽ መምጣትን ብትሽ ካለሽበት ሆነሽ መምጣትን አትፍሪ ቀበልሻለሁ። መምጣትን አትፍሪ ቀበልሻለሁ። ደጃፌን አንኳኩ ካለሞትኩ ይከፍታል። በሱ የተጋነነ አክቲንግ ዛሬ ይሄ እጅ እግር ፊት ተላቋ ይቻላል። ዛሬ ያየው ታሪፍ ነገር ይሄ ፊትህን ታጨው ፊት ላይ በጣም ፋሻል ኤክስፕሬሽን በጣም ነበረ። እሱ ቶታሊ ጠፍቷል። ግብት ብትል ኖሮ እያንዳንዱ ቃል ስትለው ፔን አለው። ያንዳንዱ ዲያሎግ ስትለው መጠበቅ አንድ ቀላል ነገር እኮ አይደለም የተባለ ያለው። አርጅተሽ ነይ ነው ትዕግስቱ እኮ ሰፊ ነው። አርጅተሽ ነይ ያስባለው የፍቅሩ መጠን የስቃዩ መጠን የናፍቆቱ መጠን ነው። ራሱን እያጽናና እኮ ነው። ሶሎሎኪው ነው እኮ ይሄ ከሞኖሎግም ከፍ ይላል። ሰዎች ለራሳቸው ኮንፌስ የሚያደርጉት ሰዎች the highest ኮንፍሊክት ውስጥ ሲደርሱ ጭንቅላታቸው የሚያወራው ላውድ ቲንኪንግ ነው። ይሄ መሀል ላይ ሁሉ የሰለቸ ትመስል ነበር የሆነ ቦታ ላይ እንደው የሆነ ጥፍት ብሎ ወጣ እንደገና እንደ አዲስ የገባበት ሁኔታ ሁሉ አለ መሀል ላይ ነው። በዚህ ግጥም ውስጥ የተለያዩ የስሜት መገለጫ እንቅስቃሴዎች አሉ። በውስጡ ናፍቆት አለ። በውስጡ የሰራውን ስተት ማመን አለ። በቃ የተለየ ነገር ታሳየኛለህ ብዬ ነበር። ሶፋው ላይ ሄደ በመታሸት ሪላክስ በማድረግ ስለሷ ማውራት እነኚህ ነገሮች ባንተ ውስጥ ድክም ነው የሚለው ድካሙ ነው። በቃ ድክም ይላል። ጠልቆ አልድክም ሲምፕል ነው ያደረገው ያልክ ጠልቀ አርቀ የማየቱ ነገር አልታየም። ውድ ተመልካቾቻችን የፌስቡክ አድራሻችንን ላይክ በማድረግ የዝግጅታችን ቤተሰብ እንድትሆኑና አስተያየቶቻችሁን እንድታደርሱን እንጋብዛለን። ምክትል ሳጅን መኮንን ንጉሴ ቀጣውን መድረክ ይረከባል። ውድድሩ ላይ የደረሰኝ ሲቹዌሽን የሆነ አፍቃሪ በፍቅር የተጎዳ ነው። እዛ በተረፈ ትሬኒንግ 1-2 ቀን 3 ቀን ፍፄ በጣም ጊዜውን እየሰጠ እስከ ሌሊት 8 ሰዓት ምናምን እየቆየ አሰርቶናል። የኛ የመቀበል ያለ መቀበል ጉዳይ ችግር ካልሆነ በስተቀር
ጠብቅሻለሁ ጎህ ሲቀድ ነቅቼ አካሌን በፈሲ ልካለ እነዚህ የምትጨምራቸውን ሌሎች አርቲፊሻል ነገሮች ተዋቸው። አንደኛ የምትደግመው ማለት ነው ቃላቱ የሚደግመው፣ ሁለተኛ ይሄ መንጠራራቱ ምናምን ተርጉም የለውም። ሞራል የተነስታ ካዛጋም ከተንጠራራ መጀመሪያ ስንኝ ቆርጣ ማለት ስታዛቀው አርቲፊሻል ነው፣ ውሸት ነው ስሜት። ምክትል ሳጅን መኮንን ንጉሴ ሌላ አስገራሚ ተወዳዳሪ ነው። ብዙ ጊዜ ልምምድ ላይ በጣም ያስቸግራል፣ ይፈራል። መድረክ ላይ ሲወጣ ግን አስደንጋጭ ነገር ነው የሚያቀርበው ብዙ ጊዜና በአሁኑም ልምምድ ወቅት በጣም ብዙ ለፍተናል፣ ግን ስሜቱን ሊያመጣልን አልቻለም። እንግዲህ እንደተለመደው መድረክ ላይ ሲወጣ የተለየ ነገር ያሳየናል ብዬ አስባለሁ። ገጸ ባህሪ ከሚፈልገው ነገር ውጪ ተጨማሪ ነገሮች በመጨመር እንዳይጋነንብህ ቴኬር ከንጋት ብስራት ጋር ከወፎች ዝማሬ ከጀንበር መውጣት ጋር ትመጪ እንደው ብዬ ጠብቅሻለሁ። ጎህ ሲቀድ ነቅቼ አካሌን መንፈሴን ልቤን ላንቺ አጥርቼ ሕይወት በእድሜ ጅረት የፊትኞሽ ቢነቁት በዘመናት ቀመር ዛሬ ነገን ቢሆን ጀንበር ብትቀዘቅዝ ምንም ጊዜው ቢረፍ መምጣትሽ አይቀርም የኔው ነሽ ማረፊያሽ ነኝ። እኔ ቆንጆ እኮ ይሄ ፎንቃ ምናምን ጭዌ ምንም አይመቸኝም ታውቂያለሽ። በቃ አንቺ ነገር ግን በቃ እኔ ሁሌ አላጋጭ ነኝ። ዛሬ ባፍላ ዘመን ሳይረግፍ ይህ ውበትሽ፣ ይህ ቁንጅናሽ፣ ይህ ማርነትሽ ፍቅሬን ባይቀበል ባይፈልግ ልብሽ እመቤቴን ተስፋ አልቆርጥም ባንቺ ነኝ እምዬ ተስፋ አልቆርጥም። ካለሁበት ቆሜ ጠብቅሻለሁ በቃ ጠብቅሻለሁ። ዛሬ እንኳን ባትመጪ ነገ ከነገ ወዲያ እድሜሽ ጣራ ነክቶ ወዘናሽ ደብዝዞ ገርጥቶ ጉልበትሽ ደክሞ ሞቶ ያሳቅሽ ከስሞ ጠፍቶ እርጅና ቢጫነሽ ውበትሽ ረግፎ ልብሽ ግን አይታሰር የኔ ማር ልብሽ አይታሰር አይቀመጥ አርፎ ዘመን ተቀምሮ ምንም ጊዜው ቢመሽ መምጣትን አትፍሪ በቃ አትፍሪ የእድሜን ጉልበት ሽረሽ ያን ጊዜ ስመጪ እንዳሻ ቦርቀን ፍቅርን ባንሰራ እንዳሻን ፈንጥሰን ፍቅርን ባንሰራ ከሳት ዳር ቁጭ
ብለን ትዝታን እናውራ የኔ ማር እና ሙዴ ቆንጅዬ ነገ ከነገ ወዲያ በሽበት ታጅበሽ ብለሽ ብለሽ ውይ ፍቅሬን የኔም ፍቅር ብትሺ ካለሽበት ሆነሽ መምጣትን አትፍሪ አትፍሪያ በቃ አትፍሪ ይበቃል የፍፄ ዲያሎግ ያስታውቃል ያንተ ዲያሎግ ያስታውቅ ነበር ይሄ ትልቅ ስተት እስከ ዛሬማ መብታችሁ ነበር የፈለጋችሁትን ዲያሎግ ነበር የምትጠቀሙ አሁን ልክ የፍፄ ዲያሎግ ሲመጣ ይመጣል ሽታው ልክ ያንተ ዲያሎግ ሲመጣ ቶታሊ ይለያል ቃላቱ ሁሉ ይለያል ይሄ ትልቅ ስተት ነበር አንተንም ያስጠፋብ አንተ የምትጠቀመው ቋንቋና የፍፄ ቋንቋ ግንኙነት አልነበራቸው ኢምፕሮቫይዝ ስታረጋቸው ትንሽ እየተበላሹ መጡ ግን እንደ ፍፄ ልጆች በተለይ ይሄንን ቅርጽ ይዞ እንዳቀረበ ሰው የሆነ በቃ በራሱ ከለር በተለይ ግማሽ እስኪደርስ ድረስ በነበረው ተቀምጣ ያለው ፎቶውን ስዕሉን ይዘደረት ላይ የምታቅፍበት መንገድ ቃላቶቹን ስፒች ብሎኪንግ የሰራበት መንገድ የማይቆረጡ ቦታ ላይ ቆርጠ ፖዝን ወስደ ስሜት ጨምረበት ስትለው እንዴት እንደሚያምር አርቲኩሌሽኖች በጣም የሚያማምሩ ማአት ቀለሞችን አምታል የፍፄን ስክሪፕት ግን እንዲ ትንሽ ነካ ስላርክ በህግ ጠይቃል ፋረዳል ሁለቱ ከዚህ ካንተ በፊት የሰሩ ልጆች ላይ የነበሩንን መሰረታዊ ጥያቄዎች በደንብ አድርገህ መልሰሃቸዋል የት ድረስ ሊሄድ እንደሚችል አሳይተናል ጥጉን ጨርሰ ግጥም አድርገዋል ማለት አልችልም ያንንም አልችልበት ምክንያት አሁንም ይሄንን ኮንሲደር ማድረገው አሁን ባለ ጊዜ ውስጥ አሁን በተሰጣችሁ ጊዜ ውስጥ በደንብ እንደዚህ እንደሙ በደንብ ብሎክ ተደርጎ ምናምን ይሄን የሚያክል ረጅም ግጥም ሰባብሮ እዛ ድረስ ለማሳመር ጊዜ ይፈልጋል በጣም በነበረው ጊዜ ውስጥ ግን ይሄንን ግጥም ተረድተ ከቤት ከሚመታ ግጥም ራሱ ፍርስርስ አድርጎ የራስ ወሬ እስኪመስል ድረስ ያደረስከው ነገር በጣም ተመችቶኛል በጣም ይገርማል ሳጅን ከመናገሬ በፊት አክብሮት የሰጥቼ ነው ወደዛ የምናገረውና እስካሁን ካሉት ተወዳዳሪዎች ማለት ነው የምፈልገውን በቃ የተራብኩትን ቅድም ስለው የነበረውን ነገር ስዕሉን በደንብ ስለሰጠኝ ነው ይሄን ከፍ አድርጌ ማስቀመጥ በትክክል መረዳት ማለት ነው በውድድሩ ውስጥ ከፍ እያሉ እንደየውድድሩ ይዘትና ቅርጽ እንደሚሰጠው የትወና አይነት ከፍ ብሎ የመጣ ተወዳዳሪ ወደሚቀጥለው ዙር የሚደርሰው አንዱ ሳጅን ነው እናመሰግናለን ማን ዲያሎግ ጨምራለ ተነጋግረና እንደዚህ ዲያሎግ አትጨምር አላልኩም እዛ ስለመምር ላይ አላልኩም ማንኛውም ተዋና የተሰጠውን ስክሪፕት ከዳይሬክተሩ ጋር ከሰራ በኋላ የራሱን ነገር አይጨምር ስህተት ትልቅ ስህተት ፈጽሞ ላይ እንድትደግሞ ማልፈልገው ስህተት የማይረቡ ግሳንግስ ቃላት ውስጡ ያጎርኩ ለምን ተመልካቾቻችን ዝግጅታችንን በተመለከተ በ8196 በአጭር የጽሁፍ መልእክት አስተያየቶቻችሁን ልታደርሱን ትችላላችሁ ወንድ ተወዳዳሪዎቻችንን ወደ መድረኩ ጋብዛለሁ ውጤቱ ምን እንደሚሆን እኔም አላውቅም ለኔም ሰርፕራይዝ ነው እንግዲህ ወደ መድረኩ ስለዚህ ባለፉት ተከታታይ ሳምንታት እናንተ ቡድን ላይ እንዳደረግነው የመጀመሪያ ምርጥ የምትሉትን ሰው ወይንም ደግሞ ካቀረቡት የተሻለ ነገር አቅርቧል የምትሉትን አንድ ሰው ምረጡልኝ እሱን ከለየን በኋላ ደግሞ ከሁለቱ የሚርቀውን ትገልጹልኛላችሁ ምንም ጥያቄ የለውም ሳጅን የመጀመሪያው የኔ ተመራጭ ሳጅን እኔ
ሳጅንን በአንደኝነት የኔ ለውጥ አያመጣም ማለት ነው። አሁን ምርጡን ተናገርኩትም አልተናገርኩም ቢኮዝ አንደኛ ነው ሳጅን። በቃ በዚህ አጋጣሚ ማለት ያውርልኛል ብዬ ሲናገራለሁ አውቆ የሚያጠፋ ትልቅ ቀሽም ነው። በቃ ትልቅ ቀሽም ነው። ያማል። በተለይ ስነ ግጥሞች ተጨንቆ ተጠቦ አይምሮውን ጨምቆ ጊዜ ወስዶ አንድን ሁለት መስመር ለመጻፍ አንድ ገጣሚ ቁጭ ብሎ የሚጽፈው አይመስላችሁ፣ ረጅም ቀናት ይፈጃል። አሁን ይሄ አንተ ላይ ተከሰተ እንጂ ነገ እንዳይከሰት ለማድረግ እንደ ማስተማሪያም ይሆናል። እሱ እንዳለው ሙያው ላይ ብዙ የቆየ ልጅ አይደለም። ስለዚህ የሙያው ኤቲክስ ካለማወቅ የመጣ ነገር ነው። ወይም እሱ እንዳለው አሳምረዋለሁ ወይም ጥሩ ይሆንልኛል ብሎ ከማሰብ በቅንነት የመጣ ስለሆነ ይቅርታ ጠይቆ እንግዲህ ይቅር ብለናል። ከነዚህ ሁለት ተወዳዳሪዎች እንግዲህ ወደ ቀጣዩ ዙር የማይሻገረውን አንድ ሰው ተጠሩልኛለህ። እኔ ፊሊሞንን በመምረጥ ነው ማአይሚን ፊሊሞንን እመርጣለሁኝ። ፊሊሞንን መጣል ሳይሆን ፊሊሞንን እመርጣለሁ ካልኩ እንግዲህ ግዴን ሚዛን ላይ ሳስቀምጠው ፊሊሞን ላይ ግዴ ወደ ቀጣዩ ዙር አይሻገርም ማለት ነው በቴዲ ዳኝነት። በእኔ ዳኝነት ደግሞ ማን ይቅር ቢባል እኔ ማስቀረው ግዴን ነው። ፊሊሞንን ጥያለሽ። ስለዚህ ሚኪ ዳኝ ነው። እሺ ሚኪ፣ በዚህ መሰረት ቴዲ ግደይ ወደ ቀጣዩ ዙር መሻገር የለበትም ብሏል። ማሂ ደግሞ ፊሊሞን ወደ ቀጣዩ ዙር ባይሻገር ብላለች። ያንተ ድምጽ ከነዚህ ከሁለቱ አንዳቸውን እዚህ ላይ ዙራቸው እንዲያበቃ ያረጋ። ግዴ ወደ ቀጣዩ ዙር አልተሸጋገርኩም። ፊሊሞን ወደ ቀጣዩ ዙር ይሄ ማለት እንግዲህ ምክትል ሳጅን መኮንን ንጉሴና ፊሊሞን ተስፋዬ ወደ ቀጣዩ ዙር ተሻግረዋል። ግዴ መኮንን ወደ ቀጣዩ ዙር አላለፈ። ያው ከዚህ ወደኩ ማለት ካርት ሰናበትኩ ማለት አይደለም። ለወደፊት በአሪፍ ሁኔታ እንገናኛለን ብዬ አስባለሁ። ቴንክ ዩ። ከነዚህ ሶስት ተወዳዳሪዎች መካከል በቅድሚያ ከነሱ ግን የተሻለ ወደ ገጸ ባህሪዋ ቀርባለች ብዬ የማስባት ቤተልሔም ነው። ለኔ ተመራጯ ቤተልሔም ነች። ቅራለሽ ግራለሽ አመጣለሁ። ሁለት ናቸው እኮ ቅራለኝ አላለኝም አለች ከመባለች ማተርፈው ነገር የለኝም። እሺ፣ ስለዚህ ቤተልሔም ወደዚህ ትመጫለሽ። በሁለት ሰዎች ድምጽ አንደኛውን አልፋለች። እኔ ብዙ ጊዜ የሚወርቁትን አለምናገረው የሚያልፉት ነው። እስካሁን ድረስ ባለው የኔ አካሄድ ክርስቲን እመርጣለሁ እንድታልፍ። ክርስቲያን አንድ ድምጽ አግኝታለች። ሌላ ተጨማሪ ድምጽ ከዳኞቹ ካገኘች በቀጥታ ወደ ቀጣዩ ዙር ትሻገራለች። የቋንቋ ችግር ሲያሰቃያት አይቻለሁ። ግን እንደ አክትረስ በዛ ሁሉ ትግል ውስጥ የተሻለ ፐርፎርማንስ ለማቅረብ ሞክራለች። ትንቢተ ለኔና እኔ ትንቢተ ብታልፍ መርጣለሁ። እሺ፣ ያልተጠበቀ ነው እንግዲህ ማሂ፣ ውሳኔው አንቺ ጋር ነው የሚደርሰው። ከነዚህ ሁለት ልጆች መካከል ወደ ቀጣዩ ዙር መሻገር ያለበት ቴዲ ክርስቲን መርጧል፣ ሚኪ ትንቢተን መርጧል። ከነዚህ ሁለት ተወዳዳሪዎች መካከል ወደ ቀጣዩ ዙር
የምትሻገረውን አንዷን ተወዳዳሪ ትነግሪናለሽ? ባይ ዘ ዌይ የትንቢተን አክቲንግ እኔ ብዙ ጊዜ በፌስቡክም በምንም ኮምፕሌን ቀርቦብኛል። አሁንም በኩራት የምናገረው ነገር ትንቢተ እንደተባለው ምናልባት የቋንቋ ችግር ሊሆን ይችላል እንጂ አፏ ላይ ያለው ይሄ ማለት አርቲስት ስላልቆየች ነው እንጂ የትም ብትደርስ ልጅ ከምንም መታ በዚህ በቋንቋ ችግር በእንግሊዘኛ እያሰቡ በአማርኛ የፐርፎርም እያደረገች ትልቅ ነገር እዚህ ጋር መድረሷ የሚያሸልማት ልጅ ነች። እውነት ይሄን ነገር ሰዎች እንዲረዱት ስለምንፈልግ ነው የምናገረው። እሺ አሁንም ውሳኔው አንቺ ላይ ነው ያለው። እሺ አንተ ማን ነው? እኔ እግዚአብሔር ይመስገን አይመለከተኝም። ስለዚህ እሺ ስለዚህ ትንቢተ ተወርቅና ክርስቲ ታፋጭ እሺ ውድ ተመልካቾቻችን በዳኞቹ ነጥብ አሰጣጥ መሰረት ከነዚህ ተወዳዳሪዎች መካከል ወደ ቀጣዩ ዙር የተሻገሩት በግራ በኩል የቆመችው ቤተልሔም ኢሳያስና በዛ በስተቀኝ ዳር ያለችው ክርስቲ ኃይሌ ናቸው። በዚህ መሰረት ትንቢተ ዮናስ ወደ ቀጣዩ ዙር መሻገር አልቻለችም ማለት ነው። ትንቢተም እንደተሰማት እና ስለነበራት ቆይታ ጥቂት ነገር ትለናለች። አራት መግባት ይራስ ላይ በጣም ትልቅ ነገር ነው። በጣም ትልቅ እግዚአብሔር ይመስገን። ሄላውን ማለት የተወደዳችሁ ተመልካቾቻችን ላለፉት 4 ተከታታይ ሳምንታት በዚህ በአዋሳ ከተማ በሴንትራል ሆቴል አዳራሽ ውስጥ እያደረግን የነበረው ቆይታችን እዚህ ላይ ተቋጭቷል። እስካሁን ለነበረን ቆይታ በጣም እናመሰግናለን። የአዋሳ ከተማ አስተዳደር ላደረገልን እንክብካቤ፣ የባህልና ቱሪዝም ቢሮ ላደረገልን አቀባበል እንዲሁም የሴንትራል ሆቴል ባለቤቶች፣ ሰራተኞች በከፍተኛ ፍቅርና እንክብካቤ ተንከባክባችሁ ስላቆያችሁን ሁላችሁንም እግዚአብሔር ያክብርልን። እናመሰግናለን። በቀጣዩ ሳምንት እንገናኛለን። እስከዛው ድረስ እንደ ሁል ጊዜ ሁሉ ሰላሙን ያብዛላችሁ ብለናል። እናመሰግናለን። ቴዎድሮስ ተስፋዬ ተዋናይና ዳይሬክተር፣ ማህሌት ሰለሞን የቲያትር መምህር፣ ሚካኤል ሚሊዮን ተዋናይና ዳይሬክተር፣ ፍጹም አስፋው ደራሲና ዳይሬክተር